ይህ ቪዲዮ ካለፈው የቀጠለ ነው። ሰላም እንዴት ናችሁ ቤተሰቦቼ? ቪዲዮውን ሲጀምሩ ላይክ፣ ፎሎ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ካፕቴን ወላስማው ነኝ። ወደ ቪዲዮ። በዛሬው ቪዲዮ ከባለፈው የቀጠለውን የላንድ ክሩዘር ሙሉ መረጃ፣ በዛሬው ደግሞ ስለተጠቀማቸውና እስከ ዛሬ ድረስ ኩራትና መልካም ታሪክ ስለሆኑለት ሞተሮች እንዳስሳለን። ሁሉንም አንዴ ለመጥቀስ ያስቸግራል። ነገር ግን ለእናንተ ብዬ ዋና ዋናዎቹን ላንድ ክሩዘርን ዛሬም ድረስ ስሙን ከፍ ካደረጉለት ሞተሮች ዋና ዋናዎቹን እንካችሁ ብያለሁ። ላንድ ክሩዘር ከ1951 እስከ 1955 ታይፕ ቢ የተባለውን ባለ 3.4 ሊትር፣ ከ1955 እስከ 1974 ኤፍ ኢንጂን የተባለውን ባለ 3.9 ሊትር፣ ከ1975 እስከ 1992 2ኤፍ የተባለውን 4.2 እንዲሁም በምስሉ ላይ የምትመለከቷቸውና የመሳሰሉትን ተጠቅሟል። ከእጅል መሃል ብልጥ አይጠፋምና ነገሩ ዋና ዋናዎቹን ከነሙሉ ዝርዝራቸው እጠቅሳለሁ። የመጀመሪያው አሪፍ ሞተር 2ኤፍ የተባለው ባለ 4.2 ሊትር 6 ሲሊንደር ሞተር ሲሆን ይህም ከ125 እስከ 130 ሆርስ ፓወር ሲያመነጭ በሊትር ከ6 እስከ 8 ኪሎ ሜትር ዘና ብሎ ይጓዛል። እጅግ ጠንካራና ዘላቂ ሞተር ተብሎም ይታወቃል። ሁለተኛው 4.2 ሊትር 1HZ የተባለው ሞተር ሲሆን ባለ 4.2 ሊትር 6 ሲሊንደር ሞተር ሲሆን ይህም ከመጀመሪያው በተመሳሳይ 130 ሆርስ ፓወር ሲያመነጭ በሊትርም ከ8 እስከ 10 ኪሎ ሜትር ይጓዛል። በአፍሪካና በመካከለኛው ምስራቅ በስፋትም ይታወቃል። ሶስተኛው 4.5 ሊትር V8 ቱርቦ ዲዝል ሲሆን ይህም ባለ 4.5 ሊትር 8 ሲሊንደር ሲይዝ ከ202 እስከ 205 ሆርስ ፓወር ድረስ ያመነጫል። በሊትርም ከ8 እስከ 9 ኪሎ ሜትር ይጓዛል። ይህም በላንድ ክሩዘር 70 ሲሪየስ እና በላንድ ክሩዘር 200 ሲሪየስ ላይ በጣም ታዋቂ ነው። አራተኛውና የመጨረሻው ምርጥ ሞተር 3.5 ሊትር ትዊን ቱርቦ V6 የሚባለው ሲሆን ይህም ሞተር ባለ 3.5 ሊትር 6 ሲሊንደር አካቶ ከሁሉም በተሻለ መልኩ ከ400 እስከ 410 ሆርስ ፓወር ድረስ ያመነጫል። ነዳጅም ቆጣቢ ነው። በሊትር ከ8 እስከ 10 ኪሎ ሜትር ድረስ ይጓዛል። የዘመኑ ፈጣንና ኃይለኛ ሞተርም ነው። ለዛሬው ስለ ዋና ዋና የላንድ ክሩዘር ሞተሮች አመጣሁላችሁ። በቀጣይ ደግሞ እያንዳንዱ ላንድ ክሩዘር ሞዴል ከጥንት እስከ አሁን ድረስ የሚጠቀማቸው ሞተሮች እንዲሁም እያንዳንዱ ሞተር ስለሚያመነጫቸው የፈረስ ጉልበቶችና በሊትር ስንት ኪሎ ሜትር እንደሚጓዙ ጭምር ይዤላችሁ እመጣለሁ። እስከ ቀጣይ ቪዲዮ ድረስ ይህን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ በማድረግ ቻናሌን አሳድጉት። ሰላም።